ውጤቴን አበላሽቶ ኤፍ አደረገብኝ። ለተማሪ ከኤፍ በላይ ቅስም ሰባሪ ነገር አልነበረም። በጣም ሳለቅስበት በቃ ነገ እናወራለን ብሎ ስልኩን ዘጋው። ተምሬ የቤተሰቦችን ህይወት ቀይራለሁ ብላ የመጣች ተማሪ ነው እንግዲህ እንደዚህ የሚያደርገው። ሴትነቴን ጠላሁት፣ ተስፋዬ፣ ህይወቴ፣ ሁሉ ነገር የጨለመብኝ። ተናጥቃልተው እንዳጋጣሚ ሆኖ ኤፍ አደረገኝ። ከ8 ዓመት በኋላ እሱ ከሄደበት ፍርድ ቤት ዳኛ ሆኖ ነው የጠበቀው። ሰላም ጤና ይስጥልን ውድ የተከበራችሁ የፖስተኛው ቤተሰቦቻችን እንደምን ሰንብታችኋል? እኛ በጣም ደህና ነን። ሳምንታችንን ጠብቀን በሌላ ፕሮግራም ጎራ ብለናል። ታሪካችሁ ታሪካችን ነው ብለን ለሚዲያ ልናቀርብ ወደ እናንተ ዘንድ መጠናል። ከፕሮግራሙ ጋር አብረናችሁ የምንቆየው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የፖስተኛው ቤተሰቦች ዛሬ ፕሮግራማችንን የምንጀምረው ከይቅርታና ከምስጋና ነው። መጀመሪያ ይቅርታው አንደኛ ለድምጼ በጣም ይቅርታ፣ ትንሽ ጉንፋን ይዞኝ ድምጼ ትንሽ ልክ ላይ መጣላችሁ ይችላል። ሁለተኛው ደግሞ በአንዳንድ ፕሮግራሞችን ለማሻሻል ከተላለፉት ቪዲዮዎች የተሻለ አድርገን ለማምጣት ስላሰብን ትንሽ በዚህ ሳምንት ፕሮግራማችን አየር ላይ ያልዋለምና በጣም ይቅርታ እንጠይቃለን። ቃል እንገባለን ከዚህ በኋላ ሁሌም በተለመደው ሰዓት ማክሰኞና ቅዳሜ ወደ እናንተ እናደርሳለን። በዚህ ምክንያት ይቅርታችሁን እንጠይቃለን። ይሄ እንዳለ ሆኖ ደግሞ ሌላኛው የምስጋና ነው። እንግዲህ ፕሮግራማችን ከተጀመረ 1-3 ቪዲዮዎችን ወደ እናንተ ተደራሽ አድርገናል። በዚህም እንግዲህ ማርክ ከ150 በላይ ቤተሰቦችን ማፍራት ችለናል። ለነሱም ትልቅ ምስጋና ለማመስገን ነው። በጣም እናመሰግናለን። አሁንም ማበረታቱን፣ ሁሌም ከጎናችን ሁኑ፣ ሁሌም አብራችሁን ሁኑ። በጣም እናመሰግናለን። ማርክ እሺ ዛሬ ታሪካችን ምንድነው? እጅ ከምን እስኪ የዛሬዋ ባለ ታሪካችን ታሪኬን እንዲህ ስትሉ አድርሱልኝ ብላ መልእክቷን አስቀምጣልናለች። ማንኛውም ሰው በምድር ላይ ሲኖር ይወለዳል፣ ያድጋል፣ ይማራል፣ ስራ ይይዛል። የመጨረሻ ግቡ ትዳር መስርቶ መኖር ነው። ታዲያ እኔም አንዲት ተስፈኛ ወጣት ነበርኩኝ። ውልደቴ በሰሜኑ የሀገራችን ክፍል ሲሆን በፍቅርና በደስታ ከቤተሰቦቼ ጋር አደግኩኝ። የ12ኛ ክፍል የመውጫ ፈተና ወስጄ ወደ ዩኒቨርሲቲ መግቢያ ውጤት አመጣሁኝ። አስተዳደጌ ከቤተሰብ ጋር ፍቅርና መተሳሰብ የሞላበት ስለነበር ከነሱ መለየቱና ርቆ መሄዱን ሳስብ ውስጤ በፍርሃት ተሞላ። በሰዓቱ እነሱ መለየትን ሳስብ ውጤት ባይመጣልኝ ብዬ የተመኘሁበት ጊዜ ነበረ። በዚህ ውዝግብ ውስጥ ሆኜ የዩኒቨርሲቲ ምደባ ወጣ። የደረሰኝ ቦታ በጣም ራቅ ያለ ነበረ። ከቤተሰቦች መለየትና የቦታው ሩቅ መሆን ወስኖ ለመሄድ ውስጤን በፍርሃት ሞላው። በማግስቱ ከጓደኞቼ ጋር ተገናኘን። እነሱም መሄድ እንዳለብንና ትምህርታችንን ተምረን ራሳችንን መቻል እንዳለብን ተነጋግረን አሳመኑ። እኔም ውስጤ ተረጋጋ። ትምህርቴን መማር እንዳለብኝና የቤተሰቦቼንና የራሴን ህይወት መቀየር እንዳለብኝ ወሰንኩኝ። በዛ ላይ የክፍለ ሀገር ልጆች እድሜያቸው ለአቅመ ሔዋን ከደረሰ ለትዳር ስለሚታጩ ያ ዕጣ ፈንታ እኔ ላይ እንዲደርስ ስለማልፈልግ መሄድ እንዳለብኝ ወሰንኩኝ። ቤተሰቦቼም ተምሬ ጥሩ ደረጃ ላይ እንድደርስ ምኞታቸው ስለነበረ መሄድ ግድ ሆነ። የማይደረስ የለምና ቀኑም ደረሰ። ወደ ተመደብንበት ሀገር ለመሄድ መዘገጃጀት ጀመርን። በማግስቱ ከቤተሰቦቼ ጋር ትምህርቴን በጥሩ ሁኔታ ተከታትዬ በጥሩ ውጤት እንደማጠናቀቅ ቃል ተግባብተን ሐዘን በተሞላበት ነገር ግን ተስፋ በተሰነቀበት ሁኔታ ተለያየን። ወደማይቀረውና ግድ ወደ ሆነበት የብቸኝነት ህይወት ጉዞዬን ሀብዬ ጀመርኩኝ። በመንገዴ ላይ የወደፊት እቅዴን እያወጣሁ ረዥሙን ጉዞ ተያያዝኩት። ብዙ ከተጓዝን በኋላ ምሽት ላይ አዲስ አበባ ደረስን። ለመጀመሪያ ጊዜ በማላውቀው ሀገር ላይ አልጋ ይዤ ብቻዬን አደርኩኝ። ሌሊቱን በሙሉ ሳለቅስና ስተግዝ እንቅልፍ ባይኔ ሳይዞር እንዲሁ እንደተገላበጥኩኝ ነጋ። 11 ሰዓት ላይ ተነስቼ ተሳፍሬ ጉዞ ጀመርኩኝ። ለሁሉም ነገር አዲስ ነበርኩና በጣም ፈርቼ ነበረ። ቢሆንም ግን ከሐሳቤ ጋር እየተሟገጥኩ መጠንከር እንዳለብኝና ከዚህ በኋላ ህይወት በዚህ መልኩ እንደሚቀጥል ለራሴ እየነገርኩ ሳወጣና ሳወርድ ከተመደብንበት ቦታ ደረስኩኝ። ገና ሀገሩ ስንገባ ግቢ በር ላይ ደስ የሚል አቀባበል ነበር የተቀበሉ። ከአንድ ከተማ ባይሆንም ከአንድ አካባቢ የነበሩ ልጆች እዛው በር ላይ ተዋወቁ። ትንሽ ልቤ እረፍ አለ። ግቢ ገባን። ዶርም ተሰጠኝ፣ ተመዘገብኩ። በጣም ብዙ ከተለያየ ቦታ የመጣ ሰው ነበር። የተለያየ ቋንቋ፣ ባህል፣ ሃይማኖት
ብቻ ሁሉም ነገር አዲስና ደስ የሚል ነበር። ካፌ ገባን። ሁሉም ፍሬሽ ይደነባበራል። ከኛ በፊት የገቡት ሲኒየር ይደበሩብናል። ብቻ ድባቡ ደስ ይል ነበር። ከዶርሜ ልጆች ጋር ከመጣንበት አካባቢ እየተጠራራን መተዋወቅ ጀመርን። በጣም ከተለያየ ቦታ ነበር የመጣነው። ሁላችንም ደክሞት ስለነበር ተኛን። ሳምንቱን ለምዝገባ ምናምን ስንሯሯጥ ግቢ ስንለምድ አሳለፍን። ከዛ በሄድን በሳምንቱ ክላስ ተጀመረ። በትምህርት በጣም ቢዚ መሆን ስንጀምር ቀለል አለኝ። እየለመድኩ ነው መሰለኝ። የቤተሰብ ነገርም መርሳት ጀመርኩ። ግቢ የገባችሁ ሰዎች ትረዱኛላችሁ። 1 ዓመት ፍሬሽማን በጥሩ ውጤት ተምሬ ከጨረስኩ በኋላ ዲፓርትመንት መርጠን መማር ጀመረ። የፈለኩት ዲፓርትመንት ስለደረሰኝ ደስ ብሎኝ ትምህርቴን ቀጠልኩኝ። ታዲያ አንድ አስተማሪ በተለየ ትኩረት ያየኛል። ክፍል ውስጥ ሁሌም ስሜ ለደቂቃ ካፉ አይጠፋም። በተማሪዎች ሙድ መያዣ ሆንኩኝ። ተይው አትስሪ፣ አንቺ ምን አለብሽ እሱ እያለሽ እያሉ ይጠቋቆሙብኛል። አንድ ቀን አሳይመንት ሰብስቢ ያለኝና ተከትዬ ወደ ቢሮ እንዲሄድ አደረገ። በፍቅር ስለ ትምህርት ስለ ግቢው ጠየቀኝ። እየፈራው መለስኩለት። የሚቸግርሽ ነገር ካለ እኔ እንደ ወንድም ጠይቅኝ አለኝ። ግራ እየተጋባው አመስግኜ ወጣው። ውስጤ ግን እርብሽ አለብኝ። ማታ ተኝቼ ስልክ ተደወለ። ከምሽቱ 5 ሰዓት አካባቢ ይሆናል። አነሳሁት። ድምፁን ስሰማው ግን ጆሮዬን ማመን አቃተው። መምህሬ ነበር። አቤት አልኩት፣ ድምፄ እየተንቀጠቀጠ። ስለ አዋዋሌ፣ ስለ ክላስ፣ ስለ ግቢው፣ ስለ ሁሉም ነገር ጠየቀኝ። ቆንጆ ነበር አልኩት። በቃ ደህና ደሪ እናወራለን ብሎ ስልኩ ተዘጋ። በነጋታውም ክላስ አልነበረንምና አለፈ። በማግስቱም ክላስ ነበረን። ውስጤ እርብሽ እያለብኝ ምን እንዳለ እንኳን ሳልሰማው ቀና ብዬ ሳላየው ክፍለ ጊዜው አልቆ መጣሁኝ። ምሳ ሰዓት ላይ ደወለልኝና ሰላም ካለኝ በኋላ የግቢ ምግብ አልሰለቸሽም? እስኪ ዛሬ ልጋብዝሽ አለኝ። እየተንቀጠቀጥኩኝ በልቻለሁ አልኩት። በጣም አስጨንቆኝ ስለነበረ ለሌላ ጊዜ ብዬ ስልኩን ዘጋሁት። ከዛን ቀን በኋላ ክፍሉ እያስጠላኝ መጣ። ለብዙ ቀናቶች ቀረሁኝ። አስተማሪም ቢሮ አስጠራኝና ለምን እንደቀረው ጠየቀኝ። እኔም ጥሩ ስሜት ላይ እንዳልሆንኩ ነገርኩት። እሱም ነገሮችን በግልጽ ማውራት አለብን አለኝ። በእኔ ምክንያት ከሆነ የተጨነቅሽው እኔ ለቁም ነገር ነው የምፈልግሽ፣ ፍቅረኛሞች እንሁን ብሎ ጥያቄ አቀረበልኝ። በተቀመጥኩበት ሳላውቀው እንባዬ ሲፈስ ታወቀኝ። እሱም ተረጋግተሽ አስቢበት እና አሳውቂኝ ብሎ ተለያየን። ማታ ላይ ደወለልኝ። መልሱን ሊጠይቀኝ እንደሆነ ስለገባኝ ስልኩን አላነሳውለትም ነበር። ደጋግሞ መደወሉን አላቆም ሲል የቅርቤ የምላት ጓደኛዬን አማከርኳት። እሷም እንዲህ አለችኝ፣ አለማንሳትሽ ችግር ውስጥ እንዳይከትሽ፣ ውጤትሽን ከሚያበላሽብሽ አንሺና አዋሪው አለችኝ። ብዙም ሳይቆይ ደወለ። እኔም በተረበሸ ስሜት ውስጥ ሆኜ አነሳውለት። እንደፈራሁት ነበር። አሰብሽበት አለኝ። እኔም አሁን ላይ ትምህርቴ ላይ ትኩረት ማድረግ እንደምፈልግና እንደዚህ አይነት ነገር ውስጥ ለመግባት ዝግጁ እንዳልሆንኩ ነገርኩት። እሱም ሊያሳምነኝ ብዙ ሞከረ። በእንደዚህ አይነት ሁኔታዎች ውስጥ ብዙ ጊዜያቶች ተቆጠሩ። እናም ከዕለታት አንድ ቀን ቢሮ አስጠርቶኝ አሁን የመጨረሻ እድልሽ ነው፣ ከተስማማሽ አብረን እንሆናለን፣ ካልተስማማሽና እምቢ ከሆነ መልስሽ ዋጋሽን ታገኛለሽ ብሎ አስፈራራኝ። እኔም በዚህ ሁኔታ ውስጥ እምቢም እሺም ሳልል ቀናቶች ሄዱና የፈተና ጊዜ ደረሰ። ፈተናውንም ተፈተንኩኝ። ውጤቱ ሲመጣ ግን እንዳልተስማማው ስለገባው ነው መሰለኝ ውጤቴን አበላሽቶ ኤፍ አደረገብኝ። ለተማሪ ከኤፍ በላይ ቅስም ሰባሪ ነገር አልነበረም። አለቀስኩ። ትቼ ለመሄድ ወሰንኩ። ግን ደግሞ የቤተሰቦቼ ቃል ያዘኝ። ውስጤ ተሰብሮ ቢሆንም ቀጣይ እማራለሁ ብዬ ራሴን አጠንክሬ ቀጠልኩ። ቀጣይ ሴሚስተር ተመዘገብን። እስኬጁል ወጣ። ያየሁትን ማመን አልቻልኩም። ሰማይ ምድር ተገለባበጠብኝ። ሌላ ኮርስ ሊያስተምረን ተመድቧል። ቢሮ ሄጄ በግል ለመንኩት። ሌላ ሰው ከሰማ ትልቅ ችግር እንደሚፈጠር አስፈራርቶኝ ምንም ሳንስማማ ወጣን። ሌላ ማይገፋ ተራራ የሆነ ሴሚስተር ተምሬ አለቀ። ውጤት ሲመጣ ግን በድጋሚ ኤፍ ነበር። ዲኑ አስጠርቶኝ ችግር እንዳለ ጠየቀኝ። በተደጋጋሚ ውጤትሽ ለምን እንደዚህ ሆነ ብሎ ጠየቀኝ። ስለፈራው ምንም የለም አልኩት። እሱም ተጠራ። የሰጠው መልስ ግን ቅስም ሰባሪ ነበር።
ምንም ካልሰራች በነፃ እንድሞላላት ፈልገ ነው ብሎ ሙሉ ጥፋቱን እኔ ላይ ደመደመ። ቀጥታ ወደ ዶርም ሄጄ ቤተሰብ ጋር ደወልኩ። እያለቀስኩ ግቢው እንዳልተመቸኝ በጣም እንደታመምኩ ነገርኳቸው። ብር ልከውልኝ በንጋታው ወደ ትውልድ ሀገሬ ሄድኩኝ። ሴትነቴን ጠላሁት። ተስፋዬ፣ ህይወቴ፣ ሁሉ ነገር የጨለመብኝ። ቤተሰብ ጋር ሄጄ ሸክም የመሆኔን ሳስብ ራሴን ጠላሁ። ግን ደግሞ ምንም አማራጭ አልነበረኝም። ልቤ እንደተሰበረ ስብርብር ብዬ ብዬ ህይወትን ለመጀመር ወደ ትውልድ ሀገሬ ተመለስኩ። እንግዲህ የሰማነው ታሪክ ይህን ይመስላል። ዛሬ ዘንላችሁ የመጣነው ታሪክ ማርክ አንዳንድ ሀሳቦችን አንስተን ያው ከዚህ በፊትም ሁሌም እንደምንለው ደጋግመን እኛ እንደ አንድ ታሪኩን እንደተመለከተ ሰው የራሳችንን አስተያየት ነው እዚህ ጋር የምናነሳው እንጂ ይሄ ልክ ነው ይሄ አይደለም ብለን እየጣልን ወይ ደግሞ ከሳይኮሎጂስት አንፃር ምናምን ሳይሆን ጀስት የራሳችንን ሀሳብ እንደ አንድ ተመልካች ሆነን ነው እዚህ ጋር የምናነሳቸው እና አሁን ታሪኩን እንደሰማነው እኛም ግቢ አንድ እንደገባ ሰው ብዙ ጊዜ በዙሪያችን ያሉ ሰዎች ይሄን ነገር ሲያነሱት እንሰማለን። እኛ የግድ ይሄን ነገር ለመቆርቆርና ይሄን ፊሊንግ ለመረዳት ያ ነገር እኛ ላይ መድረስ የለበትም ብዬ አምናለሁ። ምክንያቱም ሁሉም ሰው ተመቻችቶለት አይደለም ግቢ የሚሄደው። ስንት ገበሬ ቤተሰቦች፣ ስንት ምንም የሌላቸው ደሃ ማህበረሰቦች ስንት ዋጋ ከፍለው ነው ልጆቻቸው የሚልኳቸው ማለት ነው። እና ያንን ሲያደርጉ ያላቸውን ከብት ሸጠው ያላቸውን ንብረት ሸጠው ነው ያን የሚልኩት። ለምንድን ነው? ነገ ልጄ ተምራ ተለውጣ ራሷን ችላ ለኔ ትተርፋለች ብለው ነው። እና እንዲህ አይነት ነገር ሲያጋጥም የሆነ ህይወት አቅጣጫው ነው የሚጨልመው። የዛች ልጅ ህይወት ብቻ አይደለም እዚህ ላይ ተበላሸው፣ የቤተሰቦቿንም ነው ይዛ ሄደችው፣ ተስፋዋ ነው የጨለመው። እና ብዙ ጊዜ እንደዚህ አይነት ነገሮች ሲባሉ በጣም በዙሪያችን እንሰማለን። እና እኔ ሰው በዚህ ልክ እንዴት እንደሚያስብ ባይገባኝም የሚያሳዝነው ደግሞ ምን መሰለ፣ ይሄ ነገር ሀፕን ካረገ በኋላ ሄደ የምትከስበት ቦታም የለው አሉ አንዳንድ ክበባቶች ጀንደር ምናምን የሚባሉ ግን ማስፈራራቱ በጣም ጉልህ ስለሆነ እንደገና ደግሞ ምንም አታመጣም። ውጤት ከተበላሸ በኋላ ያ ነገር ያለው አስተማሪው ነው እንጂ ዲኑ ራሱ ምንም ማድረግ አይችልም። እንደዛ ስለሆነ እንደዚህ አይነት ነገሮች በቃ በጣም እንትን ናቸው፣ እንዴት ልበል፣ ሴንሲቲቭ ነገሮች ናቸው እና ያስቡበት። መምህራን ብቻም ሳይሆን በቃ ማንኛውም ማህበረሰባችን ውስጥ ያለ ወንድ የሆነ ነገር ሲያስብ ፈርዘር ሁሉም ነገር በግዴታ አይሆንም። በቃ ፍላጎት የሚባል ነገር አለና ይሄ በግድ በፎርስ የሚሆን ነገር የአንድን ሰው ብቻ ሳይሆን የቤተሰቧንም ከፍ ሲል የማህበረሰቡንም ችግር ያመጣል ነው። እና እስኪ ማርክ አንተ ደግሞ በምን አንግል አየኸው? ምን ትላለህ? ምንድነው መሰለሽ አሁን ብዙ እንደዚህ አይነት ታሪኮች ይሰማሉ። መስማት ብቻ ሳይሆን እኛም ተማሪ በነበርንበት ሰዓት ብዙ እንደዚህ አይነት ሌክቸሮች፣ እንደዚህ አይነት አስተማሪዎች ተማሪዎችን ሲበድሉ ይስተዋላሉ። ምንድነው እኔ ግን አንዳንዴ ግራ የሚገባኝ ነገር አወቃቀሩ ወይም ደግሞ አንድ ስኩል ፕሬዚዳንት አለው፣ ከፕሬዚዳንቱ ወረድ ብሎ ደግሞ ዲን አለው፣ ከዲን ነው ሌክቸር የሚመጣው እና እንደዚህ አይነት ነገር ሀፕን በሚደረግበት ሰዓት የኔ ባይ ያጣ ይሆናል። እኔ እንዳጋጣሚ በላይፌ ውስጥ የማውቃቸው በጣም ብዙ ሰዎች አሉና እኛ ተማሪ በነበርንበት ሰዓት ምንድነው የተፈጠረው ነገር ልጅቱን አሁን ታሪካችን ባለ ታሪካችን እንዳጋራችን አይነት ታሪክ ነው የገጠማት። ተመቸችው፣ ወድጄሻለሁ ነው የሚላት እና ነገር ግን እሷ እንደተባለው ገና ከታች አመጣጧ ተምሬ የቤተሰቦችን ህይወት ቀይራለሁ ብላ የመጣች ተማሪ ነው እንግዲህ እንደዚህ የሚያደርገው። እንግዲህ ከታች ጀምሮ እነዚህ እናትና አባቶች ልጃቸውን ለትምህርት ከሰው ሀገር ሲልኩ ያላቸውን ጥሪት ሽጠው ነገ ተምራ ራሷን ችላ ሰው ታረገናለች፣ ታሳልፍልናለች ብሎ ተስፋ ሰንቀው የላኳትን ልጃቸውን በዚህ መልኩ አሁን ትምህርት ሳይሳካ ስትመለስ እንደማየት ቅስም ሰባሪ ነገር የለም። ሆኖም ግን ሰውየው ምንድነው ያላት የሆነ በቃ አሁን ባለታሪካችን እንደነገረችን ነው በቃ የፍቅር አጋሪ ሁኚ ነው ያላት። በሰዓቱ ልጅቱ ፍላጎቱ የላትም፣ መብቷም ነው። አልፈልግም ኢንተረስቱ የለኝም ነበር ያለችው። ነገር ግን እሱ ነገሮችን አዞረና እሷን ለመጉዳት ነው የፈለገው። ብዙ ያንገራግራት ነበረ። በጓደኞቿ በኩል በጣም ብዙ መልእክት ይልክላት ነበረ።
ነገር ግን ልጅቱ አሁንም አላማዬ ሌላ ነው ብላ አላማዋን ማሳካት ነበር የፈለገችው። እንደተባለው አንድ ኮርስ ላይ ኤፍ አመጣባት። ኤፍ ካደረገባት በኋላ ሁለተኛው ኮርስ ላይ እንዳጋጣሚ ሆኖ ጓደኛው የእሱ ጓደኛ ኮርስ ይዛል ማለት ነው። በጣም በሚያሳዝን ሁኔታ የእሱ ጓደኛም ደገመው ይሄን ነገር ማለት ነው። በሰዓቱ ልጅቱ ራሷን ለማጥፋት ሞከረች። በጣም ብዙ ነገር ተደረገ። ያው እንዳጋጣሚ ያው አንድ ክላስ ስትሆኚ ትግባቢያለሽ። ተገናኝተን ነገሩን ሶልቭ ለማድረግ ስንሞክር መጀመሪያ ያሰብነው ነገር ወደ ክስ መሄድ ነበር። ወደ ዲኑ ነበር መሄድ ያሰብነው። ወደ ዲኑ ተማሪዎች ተደራጅተን አመራን ወደ ዲኑ። ነገር ግን በጣም በሚያሳዝን ሁኔታ እዛው ራሳችሁ ፍቱት ነው ያለን። ዲኑ እንኳን ሊቀበል አልቻለም። በጣም በሚያሳዝን ሁኔታ ደግሞ የስኩሉ ዲን ሴት ነበረች። እንግዲህ ሴት ልጅ ለሴት ትቆማለች ነበር የሚባለው። በሰዓቱ የሆነ ኢዝናት ማይ ቢዝነስ ነገር ነው ያለችን። የሆነ ጉዳዩ እንዳልሆነ ራሳችሁ መፍታት እንዳለባችሁ ወይም ደግሞ በቃ መፍትሄ የሌለው ነገር ነው ያለችን እና ሰውየውን ብትለምኑትና ብትግባቡት ነበር የሰጡን መፍትሄ እና እኛም በዚህም ተስፋ አልቆረጥንም። ምክንያቱም ልጅቱ ትምህርቷን በጣም ብዙ ነገር መስዋዕት አድርጋ ነበር የመጣችው እና የግድ ትምህርቷን መቀጠል ነበረባት። በክላስ ሞኒተር በሪፖ አማካኝነት ተማሪዎች ተሰብስበን እሱን ለመለመን ሞከርን። በጣም በሚያሳዝን ሁኔታ ስንለምነው የሰጠን መልስ ወደ ፕሬዚዳንቱ ሂዱና ከሰሱ ነበር ያለን እና ለፕሬዚዳንቱ እኔ ወይም እናንተ እንደምትቀርቡት በዛውም እናያለን ነበር ያለኝ። በጣም በሚያሳዝን ሁኔታ ይሄ ነገር አለ የሚኖር ነው። የሆነ ሙሉ ባይባል በተወሰኑ ዩኒቨርሲቲዎች ውስጥ በጣም ይሄ ነገር ይከሰታል። ስፔሻሊ በሴቶች ላይ ይሄ ነገር የተለመደ ነው። አንዲት ሴት ትምህርቷን ለመጨረስ የግድ ወደማትፈልገው ነገር መግባት የለባትም። ይሄን ነገር ለማን ነው አቤት የሚባለው? እንዴት ነው የሚሆነው የሚለው ነገር ሁሌም ያሳስበኛል። ደግሞ ግን ያው አንዳንድ መጥፎ ሌክቸር እንዳሉት ሁሉ በጣም ጥሩ ሌክቸሮችም አሉ። ለምሳሌ እኔ ፍሬሽማን ላይ የነበርኩኝ የሆነ ያው ስሙን መጥራት አልችልም ማለት አልፈለኩም፣ ግን ይሄን ቪዲዮ ምናልባት ካየው እንግዲህ መልካም አስተማሪ ነበር። ግን ሰውየው ከህይወት ነው የተማሪ ነበር። እንዳጋጣሚ ተማሪ አልበድልም፣ ተማሪ መበደል ትርፉ ኋላ ላይ መቃቂያም ነው። ዛሬ ላይ ህይወት በጣም በብዙ ሁኔታ ታገናኛለች እና አስተማሪያችን ምን አይነት ነገር አጫወተን መሰለሽ ቤትሻ? ፍሬሽማን ላይ ገብቶ ልጁ ሳቀብኝ ነው የሚለው። ከተማሪዎች ጋር ሆኖ ከኋላ ተቀምጦ ባክ ቤንቸር ነበርና ተቀምጦ የሆነ ሳቀብኝ ተሳለቀብኝ ነገር ነው የሚለው እና በዚህ ምክንያት እነሱ ደግሞ አትንኩኝ ይባላል። ያው ተማሪም ያጠፋል አንዳንዴ። ያው ተማሪም ያጠፋል፣ በእነሱም አትፈርጅም። ተማሪው አጥፍቶ ከሌክቸሩ ጋር ተጣላ እና ተጣልተው እንዳጋጣሚ ሆኖ ኤፍ አደረገበት ኮርሱ። ያው ኤፍ አድርጎበት ከስንት ዓመት በኋላ ልጁ ኤፉን ፍቆ ተመርቆ ሌላ በቃ የሚገናኙት ፍሬሽማን ላይ እንዳጋጣሚ የምታስታውሽ ከሆነ የምናገኛቸው አስተማሪዎች ዲፓርትመንት ከመረጥን በኋላ እናገኛቸው ያው የተለያየ ነው ነበር እና ይሄ አስተማሪ እንዳወራኝ ከሆነ በሆነ ጉዳይ ላይ እንዳጋጣሚ የሆነ ኬዝ ገጥሞኝ ከሰው ጋር ተካስሼ ወደ ፍርድ ቤት ሄድኩኝ ነው የሚለው። ፍርድ ቤት ሄጄ ግን ያየሁትን ነገር ማመን አቃተኛ ያለው። እንዳጋጣሚ በዛ ሰዓት ፍሬሽማን ላይ ኤፍ ያደረገበት ተማሪ ትምህርቱን ጨርሶ እሱ ከሄደበት ፍርድ ቤት ዳኛ ሆኖ ነው የጠበቀው። በጣም ነው የደነገጥኩት ነው ያለው። በቃ ታውቂያለሽ፣ ዳኛ ሆኖ ነው ያገኘው እና በዚህ ሰዓት መልካም ስራም ጥሩ ስራም ለራስ ነው። የሰው ልጅ መገናኛ በጣም ብዙ ነው። በጣም በብዙ ሁኔታ ትገናኛለሽ እና እንዳጋጣሚ ተማሪው ያኔ ልክ ነበርክ፣ ያረከው ነገር ልክ ነው ያለው። እኔ ማጥፍቼ ነበርና ስለገጸስከኝ በጣም አመሰግናለሁ። አሁን ላይ እዚህ ደረጃ ላይ ነው ያለሁት ምናምን ብሎ በቃ ተገቢውን መስተንግዶ ሰርቪስ አግኝቼ ወጣሁኝ ብሎ አጫወተኝ እና ምን ልል ነው ይህን ታሪክ ያነሳውበት ምክንያት የሰው ልጅ ብዙ ጊዜ እኔ ሌክቸራኑ አስተማሪዎች የሚያስቡት ግቢ ውስጥ ብቻ ሰው የሚገናኝ ነው የሚመስላቸው። ያው ግቢ ውስጥ እነሱ የበላይ ናቸው፣ እኛ የበታች ነን እና እንደዛ ሆኖ ነው የሚመስላቸው እንጂ ትላንት ያስተማሩት ተማሪ ነገ ከነሱ በላይ ቦታ እንደሚይዝ አያውቁም። ብዙ ጊዜ እንደዚህ አይነት ነገር ይፈጠራል። በጣም በሚገርሙሽ ሁኔታ ማለት ነው። ባይ ዘ ዌይ እዚህ ላይ ማለት ነው ደግሞ የሚገርምክ በጣም ሁሉም የሚባሉት ወጣት አስተማሪዎች አይደሉም። እንደዚህ አይነት ተግባር ላይ የምታገኛቸው ባለትዳር የልጆች አባት ምናምን ማለት አንተ ለማየት ቀና ብለህ የምታፍራቸው ትልልቅ የሚባሉ ሰዎች ናቸው እንደዚህ አይነት ውርደታም
ተግባር ላይ የምታገኛቸውና አንዳንዴ ግራ ይገባሃል ምንድነው እስክትል ድረስ ማለት ነው። ግን ይሄን ስንል ደግሞ በስማ በቃ እኔ ስቲል ውስጥ ያለ ማረሰው አስተማሪ አለና በጣም ምንም ካንተ ኤክስፔክት ሳያረጉ አንተን ለመርዳት ያንተን ስኬት ለማየት ኢቭን ራሱ አንተ ሆነ ጥፋተኛው እዛ ጋር አንተን ዲፌንድ የሚያደርጉ ከአባት በላይ የሆኑ በጣም ምርጥ እውነት አስተማሪዎች አሉ። እኔም በላይፌ ውስጥ እንግዲህ ሁላችንም አልፈንበት የመጣ ነውና ግቢ በነበርኩበት ሰዓት በጣም ሰፖርት የሚያደርጉኝ እኔ እውነት እንዲህ ነው ማላቸው። በቃ እንደዚህ አይነት ሰው ባይዘው አትረሳቸውም። ሁሌም በህይወት ባለበት አጋጣሚ በቃ አብረው ነው የሚከተሉት። አንድ ጥሩ ስራም ለሰራልሽ ሰው ሁሌም በጥሩ መልኩ ስታስታውሽው ትኖሪያለሽ። መጥፎ ባደረገብሽ ነገር ሰው ላይ ደግሞ ሁሌም መጥፎ ነገር ስታይም በቃ በዛ ሁኔታ ሆነሽ ታስታውሻለሽ፣ አትረሺው። እውነት ነው። እና ሌላ ደግሞ ሴት እህቶቻችን እቺ ዓለም ሲጀመር ትንሽ ለሴቶች እንትን ትላለች እና ሴት ስለሆንሽ አዳላሽ እንዳትለኝ። እቺ ዓለም ሳትሆን ሀገራችን በሚል ይጠቃልል ማለት ሀገራችን ላይ ነው ድክመት ያለው። እና ደግሞ ያው ሴት ስለሆንሽ አዳላሽ አትበለኝና ያው ደካማ ናቸው ተብሎ ይታሰባል። እና እንዲያውም ወደ ትምህርት አሁን ላይ በርግጥ እንዲያውም የሚመሩትም አሪፍ ቦታ ላይ ያሉትም ሴቶች ናቸው። እየተቀየረ ነው ነገሮች። ድሮ ላይ ግን ሴቶች ብዙ ጊዜ ወደ ቤት ነው እንጂ ብዙም እንደዚህ አይነት ነገር ላይ ስላልሆኑ እንዲያውም ሰፖርት መደረግ ነው ያለባቸው ብዬ ነበር ማስበው። እንዲያውም በቃ የሆነ ነገር እንደዚህ ህጉ እኮ በነገራችን ላይ ይላል። አሁን ግቢ ላይ የምታስታውሺ ከሆነ አንድ ተማሪ ከውጤት ጀምሮ 12 ያክል ኢንተራንስ ወስደሽ ለወንድ የሚታይበት ውጤትና ለሴት የሚታይበት ውጤት አንድ አይደለም። ኦብቪስሊ ያው አለው የሆነ ፐርሰንት ለሴቶች አፎርማቲቭ አክሽን አለው እኮ ትንሽ እነሱ ሰፖርት ለማድረግ ግቢ ከገባን በኋላም ዲፓርትመንት ስንመርጥ የምታስታውሺ ከሆነ ለምሳሌ ለወንድ 3 ከሆነ ለሴት 2 እንደዛ ነገር ነበር የሚሆነው። ህጉ ከላይ ላይ ጸድቋል። ነገር ግን ህጉን ማን ነው የሚተገብረው ላይ አሁን ህጉ ላይ ነው የሚበላ። ህጉ በስነ ስርዓት ተቀምጧል። ነገር ግን ህግ አስፈጻሚ የሚለው ነው ሀገራችን ላይ ፐርሰናሊም እንትን ነው ማለት ይሄን ነገር ተጠያቂ የሚሆኑትም ፐርሰናሊ ይሄን ጥፋት የሚያደርሱ ሰዎች ነው። ምክንያቱም ሁሉንም በዚህ ውስጥ ማጠቃለል አንችልም። ቅድም እንዳልናችሁ በጣም መልካም አባት የሆኑ ከቤተሰብ በላይ የሆኑ መልካም አስተማሪዎች በቃ እንደ ጓደኛ፣ እንደ ወንድም፣ እንደ አባት፣ በሴትም ደግሞ እንደ እናት፣ እንደ እህት በጣም ሰፖርት የሚያደርጉ ነው በላይፌ ውስጥም ስላሉ ነው እንደዚህ ፕራውድ ሆኜ በእርግጠኝነት ማወራቸው እንደዚህ አይነት አስተማሪዎችም ስላሉ። እነዚህን ደግሞ እንግዲህ አሁን አንተ የሰው ህይወት ከማጨለም በላይ በአንድ ሰው ህይወት ውስጥ ሁሌም በቃ አንተ ክፉ ሆነ ከመታየት በላይ ውርደት የለምና ለማንኛውም እቺ ባለ ታሪካችን እንግዲህ ችግር የለም ህይወት እኮ ነገ ያስቀመጠልን ሌላ አቅጣጫ ይኖራል። ፈጣሪ ደግሞ በትልቁ ይክሳል፣ በትልቁ ይመጣል። በምን እንደሚክስ በአንዱ ስትወድቅ በአንዱ ልትነሳ ነውና እሷ ችግር የለውም። ግን ደግሞ እንደዚህ አይነት ተግባር ውስጥ ያላችሁ ባካችሁ አስቡበት። የሆነን ሰው ህይወት ስታጨልሙ የዛን ሰው ህይወት ብቻ አይደለም። እሷ ወጣት ናት እንደምንም ብላ መኖርም ማለፍ ትችላለች። ግን ቤተሰቦቿ ተስፋ ያደረጉበት ማህበረሰቧ፣ አካባቢ ያሉ ጓደኞቿ፣ ዙሪያ ያለ ሰው በሙሉ በዚህ ነገር ይጎዳልና እባካችሁ አስቡበት። ከዛ ላይ ደግሞ እባካችሁ በተለይ ባለትዳርና የልጆች አስተዳዳሪ የሆናችሁ አባቶች ራሳችሁን እውነት እዩት። ምክንያቱም እናንተም ወልዳችኋል። የወለደ ሰው ደግሞ ሌላ ሰው ላይ ክፉ አያደርግምና ይሄንን ማለት እንወዳለን። እንግዲህ ቤተሰቦቻችንም በዚህ ጉዳይ ላይ ብዙ ሀሳብ ያነሳሉ ብዬ ተስፋ አደርጋለሁ። ሀሳቡ እንዳለ ሆኖ ምናልባት እኔ ይሄ መፍትሄው ምንድነው ወደሚለው ስንመጣ ሁሉም ዩኒቨርሲቲዎች የራሳቸው የሆነ የመተዳደሪያ ህግ አላቸው። ለምሳሌ ከታች ገና ከበር ስንገባ አይዲያል ያዘ ወይም ደግሞ ተማሪ ያልሆነ ወይም በዩኒቨርሲቲው ስር የሌለ ቅጥረኛ ሰው መግባት አይችልም። መታወቂያ የሚያዩ ዘመኞች ወይም ሴኩሪቲዎች አሉ። ከፍ ሲል ደግሞ ካፌ ላይ የምታስታውሺ ከሆነ የተማሪ ፕሬዚዳንቶችም የምግብም ሁሉም ቦታ ላይ አንዳንድ ሰው አለ። የሆነ በቃ አንዳንድ ችግሮች ሲፈጠሩ ሶልቭ የሚያደርግ ለምሳሌ በዶርም ዙሪያ ዶርምተሪ እንዳለው ሁሉ ካፌ ላይ ምግብ ከተበላሸ ምግብ ካልጣፈጠ ይህን ነገር ሰሚ ያለው አቤቱታ የምናቀርብበት ሰው አለ። ሰው ደግሞ ከፍ ስንል ደግሞ ብዙ አለ። የወጣቶችም ልትይ ትችያለሽ። ጀንደር ምናምን የሚባል ክለቦች የተለያዩ ክለቦች አሉ። እና ግን እነዚህ ክለቦች ህግ ብቻ ነው የሚያወጡት። ህግ ለምንድን ነው የማይፈጸመው ነው። በጣም ብዙ ጊዜ እኔ አሁን በላይፌ ውስጥ ያየሁት ነገር እኔ ሌክቸር ከሆንኩኝ ጓደኞቼ ሌክቸሮች ናቸው።
የኔ ጥፋት ተደባብሶ ነው የሚያልፈው። አቤት የሚባልለት አካል አቤቱታ የሚቀርብለት ሰው ለኔ ነው የሚቀርበኝ። እንደውም የሚገርምሽ ነገር በሰዓቱ ያማከርነው ልክ ወደ ዲኗ ስንሄድ ዲኗ ሚስጥራችንን አሳልፋ ሰጣ። እኛ ላይ ሁሉ በጣም ብዙ ቻሌንጆች ደርሰውብን ነበር። እናንተን ብሎ በደንብ ስማችን ተይዘን ነበር። ያው እኛ ላይም አደጋ ትንሽ ፈጥሮ ነበረ እና ምን ለማለት ፈልጌ ነው፣ እነዚህ ነገሮች አሁን መንግስት አንዳንዴ ያው ስለ መንግስት ባይመለከተንም ነገር ግን አሁን የተማሪ ፕሬዝዳንቶች ኃላፊነታቸውን እንደሚወጡት ሁሉ አሁን ላይ በትምህርቱ ዘርፍ ትምህርት ሚኒስቴር አለ። ትምህርት ሚኒስቴር በጣም ብዙ ነገሮች አፕዴት እያደረገ ነው። የተጣራ ትምህርት እየሰጠ ነው። የተጣሩ ተማሪዎች ብቻ ነው የሚገቡት። ይሄን ሲያካሄድ ደግሞ የራሱን በሱ ዘርፍ ያሉትን ወረድ ብሎ ቢመለከት ባይነን እንግዲህ። አዎ በጣም ትክክለኛ ሀሳብ ነው። ምክንያቱም አንድ ሰው ይሄንን ሁሉ ሀገር አቋርጦ ሲሄድ ባይዘዌ ግቢ ገብተን እንደወጣ ሰውም ስናወራ ለትምህርት ብቻ አይደለም የሚሄደው። ማለት ትምህርት ብቻ አይደለም፣ የቀለም ትምህርት ብቻ አይደለም ይዘምተው የህይወት ትምህርት የህይወት ትምህርት አንድ ሰው እርግጠኛ ነኝ 10ኛ ክፍል ጨርሶ ከሄደ በኋላ ከግቢ ሲወጣ ሌላ ሰው ሆኖ ነው የሚወጣው። ምክንያቱም ላይፉ እዛ በጣም የተለየ ነው። ከተለያየ ቦታ ነው የሚመጣው፣ የተለያየ ሃይማኖት ነው። በቃ ደስ የሚል ቫራይቲ ያለበት ሁሌ በቃ ባልወጣው የምትልበት አይነት ነው። ግን እንዲህ አይነት ያሉ ደግሞ ሲኖሩ ሆነ የግቢውንም ጣም ሳታቂ አንተም ህይወት ተበላሽቶ የቤተሰቦችህም በቃ እዛ ያለክ ኢሜጅ ሚሞሪ ኩላ የተበላሸ ነው የሚሆነው። እዛው ነው የሚሆነው። አዎ እቺ ልጅ ሜቢ አሁን እኮ ይሄን ብቻ አትየው፣ ነገ ትዳር መስራት ልጅ ከወለደች በኋላ ልጇን ዩኒቨርሲቲ መላክ የሆነ ሳይኮሎጂ ነገር ይኖርበታል። ኢሞሽናል ዳሜጅ የሚሆንበት በጣም ብዙ ጉዳዮች ይኖራሉ። ያን ነው የምልህ። በቃ ልጆቿን ለመላክ ራሱ ውስጧ ይፈራል። አያሁን እሷን እንትማረጉ ሰውየው እሷን ብቻ አይደለም የሚጎዳው፣ ተመልሳለች፣ ቤተሰቦቿ ቅስሞቿ ተሰብሯል። እህት ይኖራታል፣ ትወልዳለች። ልጆቿን በምን መልኩ ነው ማሳደግ ያለባት? አሳድጋ ስለ ትምህርት ሲበቁ ወደዚህ በእርግጠኝነት አትልክም ካለች ወይ የሚለው ነው ትልቁ ነገር። ያን እና የሆነ ነገር ከመደረጉ በፊት ኮንሲኩዌንሱ በጣም መታሰብ አለበት ብዬ ነው የማስበው። ምክንያቱም አንድ ሰው ላይ ብቻ አይደለም ጫና የሚፈጥረው፣ በቃ እንደ ማህበረሰብ ሁላችንም ላይ ነው። እንግዲህ እዚህ ጉዳይ ላይ እባካችሁ እናንተም የግል አስተያየታችሁን ኮሜንት ላይ አስቀምጡልንና እናያቸዋለን። የተለያዩ ልምዶችን እንለዋወጣለን። የእናንተ ሀሳብ እኛንም ይደግፈናል፣ እኛም ከእናንተ እንማራለን። እኛም ደግሞ ያለችንን ትንሽ ነገር ወደ እናንተ ሼር እናደርጋለን። ቤተሰቦቻችን እባካችሁ ኮሜንት ላይ እናንተም ለባለ ታሪካችንም ለእኛም ይሆናል የምትሉትን ኮሜንት ማንኛውም ሰው የግል አስተያየታችሁን ገብታችሁ የምታዩ ሰው በሙሉ አንድ ነገር በማስቀመጥ ውጡ በማለት ወዳለው። የሆነች ሀሳብ ከእናንተ ሲጠራቀም ነው ሀሳባችሁ መፍትሄ የሚያመጣውና የሆነች ሀሳብ በውስጣችሁ ያለውን ጻፉልን ለማለት ወዳለው። የዛሬው ታሪካችን ይህንን ይመስል ነበረ። ለዛሬው ባለ ታሪካችን ኮሜንት ላይ የገባችሁ ይህ ውሳኔሽ ልክ ነበር ወይም ደግሞ ልክ አልነበረም የሚለውን ሀሳብ አስተያየታችሁን አስቀምጡላት። እንግዲህ ሌላ በኔ ታሪኬ ያስተምራል፣ ሌላ ሰው ሊማርበት ይችላል የምትሉ ቤተሰቦቻችን ካላችሁ ታች ላይ በምናስቀምጠው ዲስክሪፕሽን አማካኝነት እየገባችሁ ሀሳባችሁን አስቀምጡልን። ከፕሮግራሙ ጋር አብረናችሁ የቆየነው እኔ ማርኮንና እኔ ቤቲ እንዲሁም ካሜራማናችን ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ።